ነፃናችሁ በሙሉ ምግብ በነፃ እኔ እኮ ተስኖኛል የት እየሄድክ ነው? ምግብ በነፃ? አዎ እዚህ ነው ምግብ በነፃ። ምን ይሆናል? ኧረ ምንም ይሁን የሆነ ነገር ይሁን። የቤቱ ስፔሻል አሪፍ ነው። እሱን ላድርግልህ? እሺ ዛሬ ተበላለት ነው ማለት። A few moments later. ምግቡን ደርሽው? ኧረ እንደው ያበደ ነው ምግባችሁ። ያባንዴ አሁን እንደመጣሁኝ ማለት ነው ወደ ውጭ ሸኘኝ። ሂሳብ ሳካ የምን ሂሳብ ላይነ በስር በነፃ ነው ብላችሁ የለ እንዴ? ኖ እኮ ግን አንቺ እንዴት አነበብሽ? ይኸው ያረዳ ተነክቷል። እኔ እርቦኝ ዳር እንደቆለ የተሙ ይሰራል አባት? ይሰራል። ቴንክ ዩ። ቀረኩ። ምንድን ነው? እኔም ቀርቶብኝ ነው እናጠባብኝ። ፊስታሊሽ ነው እንዴ? ነው አሁን እኔ እኮ ስራ በስራ ሸነግ ማለት። ኧረ ሻባው ዛሬ ባዱት እንደልክ ፈጣሪ ያሰክቶታል ነው። ኧረ ያሽማግሌ ማይበል አተ ዛሬማ ባዱጅን እንዳልገባ በቃ ፈጣሪ ብለ እኔ ነሽ ረጉር መሰራ። እንደው የሚገርም እኮ ነው። የስልኬን ሽፋን እኮ ነው የወሰደው። ስልኬን ሊወስድ እኮ ነበር። ይሄ ምንድነው? አንተ ሌባ! አንተን እኮ ነው ፍራንክ ላረግህ እኮ ነው። ጋሽ አዲስ ተጀምሮ የለ ታዲያ ይሄንን ልትወስደኝ አይደለም። ለምሳሌ አሁን እንደዚህ አሁንም ፍራንክ ሊያደርገኝ ነው። ምንድነው ይሄ ልጅ? ሪያሽ ባበቃ አሁን እኮ ባልበላ ጠብ የከተማ ልጅ ነኝ። ሸፈንፈን አቦ ቶሎ የሚያመጣ ይሆን ያምጣ። ምን እንደዚህ አይነት ቀደም ወስደው እንደ ስልኬ ባለፈው እኮ ታውቃለህ፣ አንዷ ከስኪር ማለት ነው። ማን ነው ስም ይችላል? ምስር አለችኝ። የተከከው ነው ወይ አልኩት። ደግሞ እንደዚህ አልኳት፣ አንፍሹ ነው ያልኳት። ደግሞ አንዱ ጀለስ መጣና ማለት ነው ብርድ አለኝ አለኝ። እናንተ ምን አልከው ስለው ማለት ነው እሺ ያስቃል። ምን እሺ ነው አባ ምንድነው? እኛ ጋር አይደለም እኮ ይሳካ አይደለም ምናምን እኛ ጋር አይደለም። ምን ነው? ኧረ አለው እዚህ እኮ ነው። ኧረ ምን ችግር አለ እንዴ? ያወቅሽ የኔ ላይፍ ምን ነው ችግር ሰፈረብኝ እኮ እኔ ላይ እንቁላል መጣል ንቀራት። ኧረ ለሱ ማላ እንደዘደና ነግሪው ምን አንቺ የት ልጫወት ብላችሁ እየተጨነቃችሁ ነው። ሳፋሪ ጌም በስሜ 200 ሺህ ብር ልትሸለሙ። ሳፋሪ ጌም ኩፖን ኮድ ላይ ቼላል ሳፋሪ የሚለውን ኮድ በማስገባት በአንድ ሰው ከ50 እስከ 1000 ብር ይሸለሙ። በፈለጉት ሰዓት ዲፖዚት ወይም ዊዝድሮ እያደረጉ ሳይቆራረጥ የተለያዩ ቨርቹዋል ጌሞችን የምትጫወቱበት ሳይት ከፈለጋችሁ ሳፋሪ ጌም በቴሌግራም ቦት ወይም safarigames.tt ብላችሁ በመግባት ወይም ባዮ ላይ ባለው ሊንክ ገብታችሁ አዝናኑ። አረሙዬ ያበድቃ ነው ህፃን። እስቲ ቀስ ብለህ መጀመሪያ ህፃን እያለች ዋናው በተግባር ነው። ቆይ ማላሳይሽ ተግባሩ እዚህ ላይ ቁጭ ነበር ማለት ጉድ መሰራት። አንቺ ምን አባሽ ነው ታረጋው? ጋሼ ቤተሰብ ስለሌለ ትምህርት መማር እና ምን አባ ነው የሚያማታው? ትምህርት ቤት እዚህ አካባቢ አለ ብሎ ይኖር ጋሼ ወይ እና ምን ፈልገህ ነው ታረጋው? መስግበኝ ነው። ገና አልተማርሽም እስካሁን? አዎ ነሽ ላስመዝግብሽ የኔ አባት ነኝ። የማንም ወፍፊ በጥብጥ በቃ በቁመቱ ነው እያመነ ያለው። ይሄ ልጅ እኮ በቁመቱ እያመነ ነው። በቃ እግሩን ነው የማሳጥረው። ቆይ ማስቲ ቆይ እስቲ ሄሎ ብራዘር፣ ቆይማ የሆነ ጥያቄ ልጠይቅ ብዬ ነው። ለሀገር የማይጠቅም ሰው አለ አይደል? የሆነ ከንቱ ሰው እሱም ብገል ስንት ዓመት ይፈረድብኛል? 15 ዓመት ለዚህ ሰውዬ። ችግር የለውም እኔ ለሰፈሬና ለሀገሬ እቆማለሁ። ችግር የለውም እገለው። ቻው ቻው በቃ ይታባቱ እስቲ እናገረኝ። አተናስክ ማን ነው ና ያልኩህ? ማን ነው ና ሰፈር ውስጥ ምን ብለህ ነው የምታወራው? ከዛሬ ሁላ ያረከኝ ችግር ዛሬ ተያይዘን አልቃተና አንተ ማን ነህ? ምንድን ነው ያልሽው አንቺ? ይሄ ጥጋብሽ እኮ ነው ተረግመሽ እንድትቀሪ እንድታጥሪ ያደረገሽ። ዛሬ እንዳትጠጋኝ አንተ ረፍ አቢረፍ የስንቱን እንባ ነው እያስለቀስቃለሁ። እሺ ረፍ አቢ አንተ ትሳሳታለህ። ረፍ ረፍ አቢ እንዳትለኝ ማንነህ ነው? እኔ ትልቅ አይደለሁም ራስህ ነህ አቢ። እሺ ነኝ እኮ ራሱ ትመስላለህ ግን ኩታራ ነህ። ኧረ እሺ አሁን ክፉ አይደለም መጨጣጣ ወደ
እንዳታስፎግር የኢሉሚናቲ አባል እንመዘግባለን ብለን ማለት ነው። በቃኛ ኢሉሚናቲ ነን ብለን ሰው እየመዘገብን ብር እንቸበችባለን። በቀበል ሀብት ነው የምንሆነው። አደራ እንዳታስፎግር። ኧረ አላስፎግርም። እኔ እኮ አላስፎግርም ነው የምልህ። የኢሉሚናቲ አባል ትመዘገብ ነው ይቻላል። እኛ እንመዘግባለን። ሰላም ሳላችሁ ገባው። ሰላም ነው። ክብር ይስፋ ለመድኃኒዓለም። ምን ይሰማል? ወይኔ እሱ ጋር ቦታ ይዘህ አቁም አይደል እንደምልህ በዱቤ ነው እንዲያመጣው። ዲዲዲዲ ፓርኪንግ እየሰራ ነው። አንተ ለእህቴ ሽምግልና የላከው በዚህ ቅንጥብጣቢ ብር እህቴ ልታስደዳድራት። የቀን ገቢ ለመሆኑ ግን ስንት ነው? 5500። እኔ ለእህቴ በቀን ለቁርስ ብዬ የምሰጣት 25000 ብር እንደሆነ ታውቃለህ? እኔ እኮ እሱን ጨምሬ እኮ ነው። እና መልሽኛ ቤተሰብ የምንወደው ሰው ከተነካብን ወደ ኋላ የለም። እኔ አሁን አንቺን የሚናገርብኝ ካለ ስጥት ነው። ገብቶሻላ? እኔ ላንቺ እማልሆንልሽ ነኝ። አተ ያያቴልም ሲያስተል አንቺ ተረጋጊ። እኔ እዛው ጨርሼ ነው የምመጣው። ደም ሊፈናጠርብሽ ስለሚችል መጣው። ምንድነው? ቀድምዬ እኮ እንደገጨውሽ ማለት ነው። እንዳይቆሽሽብሽ እኮ የኔ ልብስ ቆሻሻ ስለሆነ ነው። አራግፌልኝ እና እንዴ ነው የምታራግፈው? ይቅርታ ያራዳልጂ ይሄድ በቃ ይኸው ባንቺ ድርድር እንደማላክ ታውቂያለሽ። አሁን ይቅርታ ባይልክ ገድየው ነበር። እተማመንብሃለሁ እኮ እንዴ። ይሄ ቅድሙ ልጅ አይደለ? ጋሽ ካጅኑ አቤት አንተ ሌባ ባለፈው ከዚህ ቃል ስትወስደሃል። እኔ አልወሰድኩም። ወስደሃል ተወስደሃል። ሌባ አንተ ጠንቃቃ ሰው ካላገኝ አንተ ታስቸግራለህ። ወደ ሁለተኛ እንዳይለመድ ምንድነው መሰለህ? እኔ አልወሰድኩም። ያንለስ ሌባ ሁለተኛ እንደዚህ አይነት ነገር ሰምቻለሁ እኮ የምትሰርቀው። እኔ እኮ ስለሰማሁ ነው ለቃ ይወስዳል ስላሉ ስለሰማሁ ነው እንጂ ሄደ ይሄ ሌባ ጠንቃቃ ስለሆንኩ ነው አሁን ምን ያተረፍኩት እንጂ ይሄ ልጅ ወስዳል ዕቃ የዋህ መስዬዋል። ቀላል ሰው ሊወስድ ለምዷላ። አንተ ሰውዬው ውጣልኝ። አንተ ጠንካራ ያለ ነው። ስለ ሀዳና ውጣልኝ። እኔ ምንም አልፈልግም። ውጣልኝ። ከዚህ በላይ ምን ትፈልጋለህ? ቀጣይ ተረኛ ዛሬ እንደው መጋጠሙ ሰላም ነው። ደግሞ ምንህን አሞህ ነው? ምንህን ተናገር እንጂ እንዴት ነው? ተናገር። ስትናገር ነው መፍትሄ የሚመጣው። አንተም እንደሱ ነው ያመመህ ማለት ነው። ዛሬ ከወገብ በታች አልሰራም። ውጣ። እርሱን አሞህ ነው እንደሱ አትናገርም። ሃሎ በቃ አንቺም ጥርስሽን ነው ያመመሽ። እዚህም አንድ ሰው አለ መጣው። እዛ ቦታ ይዣችሁ እሄዳለሁ። መድኃኒቱ ያለ ደሴ ላይ ሁለተኛ ቅርንጫፉን የከፈተው ፋሪስ ስፔሻሊቲ የጥርስ ክሊኒክ የሚሰጡትም አገልግሎት ጥርስ ማጽዳት፣ ሙሊት፣ ብሬስ፣ ጥርስ ማንጣት በታላቅ ዲስካውንት እኛ ጋር ያገኛል። ፒያሳ የተከፈተው አዲሱ ቅርንጫፋችን ጋር በመምጣት 40% ዲስካውንት ተጠቃሚ ይሁኑ። አድራሻቸውም ቁጥር 1 መናኸሪያ የኛ የገበያ ማዕከል ሁለተኛ ፎቅ ላይ ያገኙናል። እንዲሁም ቁጥር 2 ፒያሳ ቴሌው ፊት ለፊት ሁለተኛ ፎቅ ላይ ያገኙናል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ሲስተሯ ነግሬሻለሁ። በቃ እራቴን ሰርተሽ ጠብቂ። ከስፖርት ነው የምመለስ። ማን አባቱ ነው የሚናገረው? በሰፈር የሰፈር ልጆችማ ተብተው እኮ እንዲህ ነው የሚያደርጋችሁ። ዱላ ስለያዙ ቂጣቸውን ሳይጠርጉ ነው ይገርኩ። ወደ ግዛት ትመጫለሽ ነይ አባ ምንድነው አንተ? ኧረ ለኔ እኮ ዱላማ አያስፈልግም እኮ ቁንጥጥ ማድረግ እኮ ትችላለህ። እኔ ቀፍ ብትለኝ አልቆጥም። አንተ ቆይ ማን ስለሆንክ ነው ኳስ የምትል? ማን አንተ? ምጥ ብቻ ማረፍ ጊዜ ነጋሽሩ ምን ነው አጥንታን ሽሮ ነው እንደምታበሉ የቀረበልን ነበር። አምኔ መናጢ ነው ራሳችሁ ጉዳይ ትፈልግ እኔንም ብላው ስፈልግ አፈር በቃዋለሽ ወንድሜ እንደማያስችልሽ እኮ አውቃለሁ። ወንድሜ ማለት እኮ አማራጭ የለም። አዎ የራሱ ጉዳይ ገደል መግባት ትችላለህ። ሽሮ ከበላ ፀሐይ ብሞቅ አይሻልም? ምንድነው? ሰላም ነው ወንድሜ? ሰላም ነው። ያው እህል ከቀመስኩ 3 ቀን ወንድሜ። አዎ 3 ቀን ሙሉ ምግብ አስቀምጥ። ታሳዝን። ቆይ ቤት ጠይቄልህ ልምጣ። እሺ
አንተ የት ነው ያለሽ? አንቺ ሰላም ነው? መፈልገሽ ነው ወንዱ ልጅ ሲያሳዝን ብታዩ ሶስት ቀን ለማይ ነው። ለለማይ ነው። ወንዱ እርጉዝ ነው አይደለም? ሚስቱ እርጉዝ ናት። ሲያሳዝን ሶስት ቀኑ ከበላ አይደለም ብንሰጠው እኔ በጣም ወጥ በዛብኝ። ወጥ በዛብኝ። ወንድሜ እንዳለህ ማለት ነው። ዛሬ የለም እርሰናል እያለ ነው። አይዞሽ ጠንክር። ባለፈው እኮ ታውቃለህ አንዷ ቸከስኪር ማለት ነው። ማን ነው ስም ይችላል? ምስር አለችኝ። የተከከው ነው ወይ አልኩት። ደግሞ እንደዚህ አልኳት። አንፍሹ ነው ያልኳት። ደግሞ አንዱ ጀለስ መጣና ማለት ነው ብርድ አለኝ አለኝ። እናንተ ምን አልከው ስለው ማለት ነው እሺ ያስቃል። ምን እሺ ነው አባ ምንድነው? እኛ ጋር አይደለም እኮ ይሳካ አይደለም ምናምን እኛ ጋር አይደለም። ምን ነው? ኧረ አለው እዚህ እኮ ኧረ ምን ችግር አለ እንዴ? ያወቅሽ የኔ ላይፍ ምን ነው ችግር ሰፈረብኝ እኮ እኔ ለእንቁላል መጣል ንቀራት። ኧረ ለሱ ማላ እንደዘደዳ ነግሪው ምን አንቺ የት ልጫወት ብላችሁ እየተጨነቃችሁ ነው? ሳፋሪ ጌም በስሜ 200 ሺህ ብር ልትሸለሙ። ሳፋሪ ጌም ኩፖን ኮድ ላይ ቼላል ሳፋሪ የሚለውን ኮድ በማስገባት በአንድ ሰው ከ50 እስከ 1000 ብር ይሸለሙ። በፈለጉት ሰዓት ዲፖዚት ወይም ዊዝድሮ እያደረጉ ሳይቆራረጥ የተለያዩ ቨርቹዋል ጌሞችን የምትጫወቱበት ሳይት ከፈለጋችሁ ሳፋሪ ጌም በቴሌግራም ቦት ወይም safarigames.tt ብላችሁ በመግባት ወይም ባዮ ላይ ባለው ሊንክ ገብታችሁ አዝናኑ።